ሆኑ ምንም ሆኑ በቃ አጠፉ አይደለም እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ። አሁን ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ። እንዲህ መደረግ ያሌለበት ነገር ነው ያደረግከው ብዬ ተቆጥቼው፣ አሁን ነገር አይደጋገምም። በቃ እርምጃ ጨርሻለሁ። እኔ ዳኒ ይቅር ብዬዋለሁ ማለትም አሁን ዳኒ አይደለ ጠፋብህ። እኔው ምን መሰለህ ባልገባው ነገር ገብቶ ነው አሁን ማለት ሩታ ልትጎዳ መስሎት ነው። ሩታ የጎዳሃት መስሎት ነው እንጂ ሩታ እኔ ተረድቼዋለሁ። መረዳቱ አለ። አይ እንትንም አለ በሚገባኝ ተረድቼዋለሁ። አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያለሁ። ኦልሬዲ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው። በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ከአንተ በላይ የምታፈቅረው እሱ ደግሞ አሳይሃለሁ። ቪዲዮ ካሳየሁ እሷ ነገ ወይም ከነገ ወዲያ ካናዳ ልትሄድ ነው። ጋሽ አትሄድም። እኔ ደውዬ በጓደኛን በምንም ጠይቂያታለሁ። በጓደኛ ጠይቂያታለሁ። እኔና እሷ የሰራነው እንትን ነው። እኔ ጠይቂያታለሁ። በጓደኛ አስጠይቂያታለሁ። የትም አትሄድም። ትመጣለች። ትመጣና የት ትሄዳለች? እሷ አትሄድም። ልጄ ናት። አለኔ ምርቃት እንኳ ካናዳ የፈለገ ቦታ እዚህ እግዚአብሔር አምላክ ከካናዳ ያበለጠ እዚህ ባርካታል። የኔ ምርቃት ካለ ለእኔ ግን ሾልካኝ አትሄድም ብያለሁ። ሾልካኝ አትሄድም ብያለሁ። ይሄ ተማመንበት። አንተ ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ? የሰው ልጅን ይቀየራሉ እያልኩ ነው። አይገባህም እንዴ? መቼም አትቀየርም። ያው ለእኔ ጥሩ ሰው ሆነ። አብርሃም እኔ ምን ትመለሳለህ? አትመለስም? በቃ አጭሩ ቃል ነው። በእግዚአብሔር ትመለሳለህ? አትመለስም? ወደ ዓላማ ትመጣለህ። ወደ ዓላማ ትመጣ በቃ በኔ አድርጓል። እኔ አልመለስም አላልኩኝም። ግን ራሱ ትኬት አስቆርጧን ዛሬ ላይ አትሄድም። ካናዳ በቃ የምንችለውን ሞክር። እድል ስጠን። ገባህ አይደለ? እንዲ አሁን ላይ ነገሮችን ለማበላሸት አይደለም። ሂድ ሲጀመር አብርሃም እኔ ካልመረኳት እንኳ ካናዳ የፈለገ ቦታ ብትሄድ ምንም ነገር የለም። ግን ከመረኳት እዚህ ሆና ትባረካለች። እዚህ ሆና በረከቱ ይመጣላታል። ዳሽ አንተ ብዙ ማታውቀው ነገር አብርሃም፣ እኔ እስከ ዛሬ ከእሷ ጋር አጠገብ የነበርኩት እኔ ነኝ። እኔን እመነኝ። ይኸው እኔን በቃ ከእሱ ጋር አሁን የት ነው ሄደች? የት ሄዳለች? ፕሮሰሱ ጋር እዛ ሄዳለች። ኤርፖርት ነች እና የሆነ ነገር ልጨራርስ ነው ሄደችው እና ነገ ትበራለች። ስልክ ስታወራ አይደለም ነገ ትበራለች። ስልክ ስታወራ ሰምቻለሁ። ወይ ነገ ወይ ከነገ ወዲያ አትሄድም። ግድ የለም በቃ ይሄ በኔ አድርገው። አሁን ከእሱ ጋር ያለ ነገር አንሳ። ፋዘር ምን መሰሉት? እሷ እዛ ለመሄድ አይነት ከነሱ ላይ አንሳና አንተ ወደ እግዚአብሔር ልመና ግባ። በቃ እነሱ ላይ ያለ ነገር አንሳ። በቃ ዳኒ እንዲያረጋኝ እንዲያረጉኝ እንዲህ ምንም ይሰራለ ነገር የለም። ያ ሰርቶ አለፈ። በቃ ዳኒ ተመለሰ። በቃ እኔ ጥፋተኛ ነኝ፣ አጥፍቻለሁ። ይሄም ልጅ እኮ እኔ ይጎዳታል ብዬ ባለቤቱ ሚስቱን ብትሆን ይጎዳታል ብዬ ልክረቱ ተዘጋጅቻለሁ። ግን አብሬ ወደ ሌላ ወሰደብኝ ነው የሚለኝ አይደል? ወደ ሌላ ወሰደብኝ። ወደ ሌላ ዓላማ ነው እሱ እንትን ወሰደብኝ። የዳኒቱ አይቼዋል። ጥፋት ነው እንዴ? ዛሬ ሰው የገደለ ይታረቃል፣ ሰላም ያወርዳል። እና ምን ገሎብሃል እንዴ? በቃ ጋሽ ሁሌ ይቅርታ ይጠይቁና ያው ነው በቃ እኔ ስለ ዳኒ ተወርበሬ ልገው። በቃ ጋሽ ምንም እኮ አታውቀውም። ዛሬ ገና ዳኒ በቪዲዮ ነው የማውቀው አይደለም። እኔ ዛሬ ዳኒ ማለት ነው ዳኒ ዛሬ ለእኔ ይሸውደኝ። በቃ ይሄንን ነው። እኔ እንደዚህ ማድረግ ሰው አይደለሁም። በቃ እኔ
ተነጋግረናል። እኔና እነሱ ተነጋግረናል፣ ጨርሰናል። በቃ በሚገባኝ አስረዱን፣ በሚገባቸውን ያስረድቻቸዋል። ብዙ ነገር ሊዋሹክ ይችላሉ። ለምንድን ነው የምንዋሻው? ምን ፈለገን ልንዋሻቸው እንችላለን? እስኪ ይህን ብቻ መዋሸት ከፈለግንስ እዚህ መምጣታችን ምንድን ነው ፖይንቱ? ምንድን ነው? እሷን አስቀርተን ከአንተ ጋር እንድትሆን ይቅርታ እንድጠይቃት እኮ ነው እያደረግን ያለ። ዛሬ ነው መቼ ነው የሄደችው? አንተ ዛሬ ነው የሄደችው። ኤጀንሲ ናት፣ ቀጠሮ ነበረባት፣ ማስተካከል ያለባት ነገር፣ ለዛ ነው የሄደችው። አትሄድ ብያለሁ። እሱ በዛን ሰዓት ጥሏት እንትን ስላለ እሱ ከእሱ ጋር የመሆን ፍላጎቷ ነው። እሷ ከእሱ ጋር ካልሆንኩኝ ምን ያደርግልኛል እዚህ ብላ ነው እንጂ ይህን ፕሮሰስ የጀመረችው እሱን ጠልታ ምናምን አይደለም። የሚልህን ነገር ሰማለህ በደንብ አድርገህ በደንብ ሰምተሃል። ሩታ ከዚህ ውጭ ምንም እንደማታረግ ህሊና ያውቀዋል። ገባህ አይደለ? አልሸነፍም ይዞ ነው እንጂ ታውቀዋለህ አይደለም። ለካ ትዋከባላችሁ። አይመጣም ብለህ ነበር። እኔ ድንገት ነው የምመጣው ብያ አውርቻለሁ፣ ተናግሬያለሁ። እዛ ድንገት ነው ድንገት ነው የምመጣው። ኤፍሬም አሁን እንዳትናገር፣ ይዘህ ስትሄድ መናገር የለብህም። አዲስ አበባ እስከምንደርስ ድረስ ጸጥ በል። በቃ ምን መናገር የለብህም። እዚህ አዲስ አበባ ከመጣን በኋላ ነው በቃ ሲያዩኝ እኔ ነኝ። በቃ ኤፍሬም ሄደ፣ ተደራደሩ። እኔ ካልሄድኩ ይሄ ነገር ምንም እንደማይስተካከል እርግጠኛ ነኝ ብዬ ተናግሬያለሁ። እሺ ጋሽ፣ እኔ ችግር የለውም። እኔ አባቴና አከብርሃለሁ። እኔ ለአንተ ብዬ ሁሉ ነገሮችን ልተው እችላለሁ። ግን ደግሞ እኔ ሩታ እሺ አትልህም። በቃ እሺ አትለኝ ማለት እሰዩ በቃ እሱ ለእኔ ተውልኝ። ይሄ ጥሩ ነው። በቃ እንዲህ ተመለስልኝ። አንተ ስለ ሩታ ነገር አያገባም፣ ለእኔ ተውልኝ። እኔ ሩታና አንተ ካላስታረኩ እኔ መጨረሻ በቃ እኔ አባት የለህም አንተ። በቃ እኔ ሰላም ሳላወርድ አልሄድም። ሰላም አውርጄ እንደውም አድሬ ነው የሚሄደው። አስታርቂ በዛን ቀን አልሄድም። እዚህ አድሬ ሰንብቼ ነው የሚሄደው። አንተን ቀጥቼ እሷን ቀጥቼ ዳኒን ቀጥቼ በቃ ይህን ነው። ፋዘር የለውም። እኔ ጋሽ እኔ ለአንተ ስል ሁለቱንም እኔ ችግር የለም እንድንላቸዋለኝ። ግን እሺ የእሷ ነገር ግን ጋሽ የእሷ ነገር በነገራችን ላይ ማለት ነው አንድ የታዘብኩት ነገር ለአብርሃም በጣም ከልባችሁ ዱዓ ጸሎት እንዳደረጋችሁለት ነው የታየኝ። እኔ ለምንድን ነው የሰው ልጅ መሬት ላይ የመሬት ገነት ማለት ሚስት ናት፣ ጥሩ ሚስት ናት። ስለዚህ ይሄን ደግሞ የሚገኘው ደግሞ የእናት የአባት ዱዓ ነው፣ ጸሎት ነው። ስለዚህ ይሄን ነገር እኔ ያየሁት በሩታ ነው። ሩታ በጣም ነው የምታፈቅር አብርሃም፣ በጣም ማለት ነው። ተረዳኸኝ? አሁን እዚህ ጋር አይደለም ገባህ? እዚህ ጋር ቪዲዮ ስለሚረዝም አይደለም በኋላ እንትን የቀረጥ ነው እያንዳንዱ ስንሰራ የነበረው ለህዝብ የማይደርስ ብቻችንን እንዲህ ስናወራ የነበረውን ቪዲዮ ራሱን ልብስ አሳያለሁ። ገባህ? አብርሃምን እንዴት እንደምታፈቅረው ልነግርህ አልችልም። የዱንያ ገነት ማለት ጥሩ ሚስት ናት፣ የምትወድህ ቤተሰብ የምትል ምናምን ማለት ነው። ይሄ ሁሉ ነገር ናት ለአንተ። ለአንተ ያላትን ቦታ ልነግርህ አልችልም። ያለ እናንተ ማለኝ እኔ ማንም የለኝም፣ እግዚአብሔር ነው። ማንም ሰው የለው። በቃ ሰው የለውም። እግዚአብሔር አምላክ በሆነ ያኖረዋል እንጂ የማንም ሰው የለውም። በቃ ይህንን ነው እኔ ልጆቼ እኔ ተናግሬዋለሁ፣ ባለፈ ቪዲዮ ተናግሬዋለሁ። እኔ እናንተን ብያለሁ፣ በቀደም በሆነ ቪዲዮ አውርቼዋለሁ። በእንደዚህም ኤፍሬም ቡታጅራ ሄዶ ለብሼ ምን ብዬ ስነሳ የሆነ ነገር በቃ አሰረኝ። ታውቃለህ፣ አሰረኝ። ግን በቃ ልንሄድ ነው ተነስቻለሁ። ልመጣ አዲስ አበባ አሰረኝ፣ በሆነ ነገር አሰረኝ። እኔ ተናግሬዋለሁ፣ በቀደም እናንተ ያሳደግኩበትን ስቴፕ እኔና እግዚአብሔርን እንተዋወቃለን። እንዲሁ አይደለም ያደጋችሁት፣ እንዲሁ በዘላ አይደለም ወይ ተርቤ ተጠምቼ ነው አሳደግኳችሁ። እናታችሁ ተርባ ተጠምታ ነው ያሳደገቻችሁ። በእንደዚህ ዝም ብላችሁ እንጨት አይደል ያወረዳችሁ፣ ዝም ብላችሁ ከመሬት አይደል በቀላችሁት። እንዴ ይሄ ማሰብ ግድ ይልሃል። በምን አይነት ነገር ነው ያደግነው? ወደኋላ ተመልሼ ላሳየ ያደግበት ስቴፕ ላሳያችሁ። ወደኋላ አልመለስም። ጥሩ አትሆኑ። ለህሌናችሁ ይከብዳችኋል። በቃ ያደጋችሁበት ስቴፕ ጥሩ አይደለም። እንዴ
ያልኳችሁ ነገር እሺ በሉ በቃ ተመለሱ። እሷ ሩታ ከሆነ በእኔ አድርገው ብያለሁ፣ አትሄድም ብያለሁ።